አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጄሪ ፋሚሊ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ያው ተጠፋፍተናል እንግዲህ ያው እናንተም አልፈለጋችሁኝም። እንዴት ናችሁልኝ? ስራ እንዴት ነው? ሁሉ ሰላም ነው? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ቤተሰቦቼ። ዛሬም እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁ ቤተሰቦቼ። ምንድነው ያው እዚህ ፊት ለፊት እያያችሁ ሰራችሁት እንግዲህ እዚህ ጋር ሰሊጥ እንግዲህ ማንም ሰው አያውቅም ብዬ አላስብም። እንግዲህ ሁላችሁም እንግዲህ ስም ይሉታል እዚህ ሀገር ስም ይሉታል። እንግዲህ በእኛ ጋር ደግሞ ሰሊጥ ማለት ነው። ነጩ ሰሊጥ ሁለት አይነት ሰሊጥ ነው በነገራችን ላይ ያለው። ይሄ እንግዲህ ሰሊጥ እንግዲህ ለምን እንግዲህ እስከዛሬ ድረስ በብዙ መልኩ እንግዲህ ያልተነገረለት እንግዲህ ሰሊጥ እንግዲህ ዛሬ የማውቀውን ያክል እንግዲህ ላካፍላችሁ መጥቻለሁ ቤተሰቦቼ። ቪዲዮን ስትጀምሩት እንግዲህ ላይክ እያረጋችሁ ጀምሩት። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቻናሉን ተቀላቀሉ ስላለኝ ቤተሰቦቼ። እሺ እንግዲህ ትንሽ እንግዲህ በቅበቃን አለንና እስቲ እንግዲህ ለድምፁ እንግዲህ ይቅርታ ጠይቃለሁ ቤተሰቦቼ። ሰሊጥ እንግዲህ በብዙ ነገር እንግዲህ እኛም እንግዲህ አድገንበታል፣ እየበላነው ያደግነው ነገር ነው። እንዲሁ ይወቅጠንም ሆነ በተለያዩ ነገሮች እንግዲህ ስንጠቀምበት ነው ያደግንበት። እንግዲህ እስኪ እንግዲህ ምናልባት ለምታውቁ ሳይሆን ለማታውቁ እንግዲህ ሰሊጥ እንግዲህ በምን አይነት መልኩ እንጠቀመዋለን፣ ለምን ሲጠቅማል የሚለውን ነገር እንግዲህ ዝርዝር መረጃው እንግዲህ ወደ እናንተ ላቀርብላችሁ ነው ቤተሰቦቼ። ይሄ እንግዲህ እዚህ ጋር እንግዲህ አጣር ቤት እንግዲህ እዚህ በተለይ እንደኛ ውጭ ሀገር ለምትኖሩ እንግዲህ አጣር ቤት ታገኙታላችሁ። ኢትዮጵያ ደግሞ ያው በተለያዩ ቦታዎች እንግዲህ ገበያ ውስጥ እንግዲህ ታገኙታላችሁ ቤተሰቦቼ። እንግዲህ ሰሊጥ በካልሲየም በማግኒዚየም እና ጤናማ ቅባቶችን የበለጸገ በመሆኑ ለአጥንት ጥንካሬ፣ ለልብ ጤና እንዲሁም የደም ግፊትን ለመቀነስ ይረዳል። እንግዲህ በጥቂቱ እንግዲህ ይህንን ይመስላል። የደም ግፊትን ለመቀነስ በጣም ይረዳል ቤተሰቦቼ። የሰሊጥ እንግዲህ ዋና ጥቅሞች እንግዲህ ብለን ስናነሳ ለአጥንት ጥንካሬ፣ የልብ ጤናን ለመጠበቅ እንዲሁም የደም ስኳርን ለመቆጣጠር ይረዳል ቤተሰቦቼ። በጣም ከፍተኛ ጥቅም ነው ያለው ሰሊጥ በነገራችን ላይ ቤተሰቦቼ። እና አጠቃቀሙን እንዴት አድርገን እንጠቀመው ብላችሁ ደግሞ መጠየቃችሁ አይቀርም። በነገራችን ላይ እስኪ ላይክ እያደረጋችሁ ቪዲዮን እስኪ እንዲሁም ደግሞ ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው እንግዲህ ሼር እያደረጋችሁ ቤተሰቦች እንግዲህ ያው ተደራሽነትን እንግዲህ አዳርሱ ትላሉ። እንግዲህ ተደራሽ በጣም እና እንዴት አድርገን እንጠቀመው ብላችሁ ለምታስቡ ሰዎች ደግሞ አጠቃቀሙን እንግዲህ ከፈለጋችሁ በዳቦ ላይ ይሄ ያለ አይደለ ይተወስቷል አይደለ እሱ ላይ አድርጋችሁ ንስንስ አድርጋችሁ እንዲሁ መጠቀም ትችላላችሁ። አይ በዳቦ ደግሞ መጠቀም አንፈልግም ብላችሁ የምታስቡ ከሆነ ደግሞ ያው ዘይቱን መጠቀም ትችላላችሁ ቤተሰቦቼ። በጣም ወሳኝ ከቤታችን መጥፋት የሌለበት ነገር ቢኖር ሰሊጥ ነው ቤተሰቦቼ። እና ሁላችሁም እንግዲህ ሼር እያደረጋችሁ እንዲሁም ደግሞ ከቤታችሁ አይጥፋ በጣም ተጠቀሙ ስላለኝ ቤተሰቦቼ። በተለይ ለደም ግፊት እንዲሁም ደግሞ ለስኳር እንግዲህ በጣም አሪፍ ነው እና ከቤታችሁ አይጥፋ ብዬ የምላችሁ ነገር ቢኖር እንግዲህ ሰሊጥ ነው ቤተሰቦቼ። በጣም ነው የማመሰግነው እዚህ ድረስ እንግዲህ አብራችሁን ካላችሁ ቪዲዮን ካያችሁት እንግዲህ ሼር እያደረጋችሁ ፕሊዝ ቤተሰብ እንግዲህ ለሁሉም እንዲዳረስ አድርጉልኝ ቤተሰቦቼ።